السلام عليكم ورحمة الله وبركاته. ودسنا ልጆች እንዴት ናችሁ? ደህና ናችሁ? ሳምንቱ እንዴት አለፈ? ودسنا ልጆች ረመዳን እንዴት ያረጋችሁ ነው? እየጎበዛችሁ ነው አይደለ? 30ንም በአላህ ፍቃድ መጾም አለባችሁ። እሺ ودسنا ልጆች በጣም የምትወዱትና የምትናፍቁት የኛ ጊዜ አሁን ጀምሯል። የትም እንዳትሄዱ እሺ። ልጆች በረመዳን ውስጥ ትልቅ አሸናፊ ማን እንደሆነ ታውቃላችሁ? ብዙ ጎል ያስቆጠረ ሳይሆን ብዙ ኸይር ስራ ወይም ደግሞ ጥሩ ስራ የሰራ ሰው ማለት ነው። ዛሬ ከጓደኞቻችሁ ጋር እንዴት በኸይር ስራ መሽቀዳደም እንደምትችሉ ነግራችኋለሁ። ዝግጁ ናችሁ? አንደኛው የጥሩ ቃላት ውድድር። የመጀመሪያው ውድድር ምላሳችንን መጠበቅ ነው። ከጓደኞቻችሁ ጋር እንዲህ ተባባሉ። ዛሬ ማንም ላይ አንቀልድም፣ አናሾፍም፣ አንዋሽም፣ አንሳደብም። ማታ ላይ ትደዋወሉና እውነቱን ትነጋገራላችሁ እርስ በርስ ማለት ነው። እና ከመሃላችሁ ሁሉንም ያላደረገ አሸናፊ ይሆናል። ሁለተኛው ውድድር ደግሞ የሚያጠነጥነው ሌሎችን ስለማሰብ ነው። ከጓደኛችሁ ጋር ሆናችሁ ትንሽዬ ሳጥን አዘጋጁና የኸይር ስራ ሳጥን ብላችሁ ጻፉበት። ለተቸገረ ሰው ይሆናል ብላችሁ የምታስቡትን በየቀኑ የምታገኙትን ብር፣ አልባሳት፣ የተለያዩ ነገራቶችን ለእርዳታ የሚሆኑ ነገራቶችን እዛ ስር ጨምሩበት። ወይም ደግሞ ቴምር፣ ውሃ፣ ለማፍጠሪያ የሚሆኑ እቃዎችን አሰባስባችሁ እዛ ስር ከታችሁ መንገድ ላይ ለሰው ስጡ ወይም ደግሞ አስፈጥሩ። ከጓደኞቻችሁ መሃል ብዙ ሰው ያስደሰተ ሰው የሳምንቱ አሸናፊ ይሆናል ማለት ነው። ስለዚህ በካርቶን የሰበሰባችሁትን ወይም ደግሞ በሳጥን የሰበሰባችሁትን ለሰው እየሰጣችሁ ማስደሰት ነው ውድድሩ ማለት ነው። ሶስተኛው ውድድር ደግሞ የቤት ውስጥ ረዳት። ይህ ውድድር በቤት ውስጥ የሚደረግ ነው። ውድድሩ ደግሞ ከቤተሰቦቻችሁ ውስጥ እናታችሁን ወይም ደግሞ አባታችሁን ወይም ደግሞ ከጓደኞቻችሁ መካከል እናቱን በስራ የሚያግዝ ሰው እዚህ ውድድር አሸናፊ ይሆናል ማለት ነው። የምታገዙትም የኢፍጣር ጠረጴዛ በማዘጋጀት እቃ በማጠብ ወይም ቤትን በማጽዳት በተጨማሪም ደግሞ እናታችሁ ጎበዝ ልጅ ወይም ደግሞ አንበሳ ካለቻችሁ የበለጠ ነጥብ ይጨመርላችኋል ማለት ነው። የመጨረሻው ውድድር ደግሞ ቁርአን መቅራት ሲሆን ከጓደኞቻችሁ ጋር ቁርአን ትቀሩና ከዛ በኋላ ከጓደኞቻችሁ ጋር ተደዋውላችሁ ዛሬ ደግሞ ይህን ያክል ቀርቻለሁ ተባብላችሁ ተነጋገሩ። ከናንተ መካከል ብዙ ሱራ የቀራ ሰው አሸናፊ ይሆናል ማለት ነው። አሸናፊው ለተሸናፊ ደግሞ ዱዓ ያደርግለታል። ልጆች እዚህ ጋር ግን መሽቀዳደም ስንል ሌላውን ለመጣል ወይም ደግሞ ሌላውን ለማንቋሸሽ ሳይሆን ሁላችንም ወደ ጀነት አብረን ለመግባት መተጋገዛችን ነው። በዚህ ረመዳን የኸይር ሻምፒዮን ለመሆን ተዘጋጅታችኋል? ልጆች ዛሬ ልክ ያሱና ልጆች እንዳለቀ ከጓደኞቻችሁ ጋር ተነጋግራችሁ ውድድሩን ጀምሩ። እሺ ውደስና ልጆች ለዛሬ ዘገጀሁላችሁ ምክር ይህንን ይመስል ነበር። አሁን ደግሞ በቀጥታ ወደ ድቃድቆሮች እናልፋለን። አብራችሁን ሁኑ። ልጆች ብዙ ጊዜ ለትልቅ ሰደቃ ትልቅ ሰው ወይም ደግሞ ትልቅ ገንዘብ ያስፈልጋል ብለን እናስባለን። ይህ ግን ሁሌ እውነት ነው ማለት አይደለም። በዓለም አቀፍ ደረጃ በኤዥያ፣ በአፍሪካ እና በሌሎች ሀገራቶች ላይም ትላልቅ የኸይር ስራዎችን ትንንሽ ልጆች ሲሰሩ ታይተዋል። ከዚህም አንድ ምሳሌ ልጥቀስላችሁ። ልጁ የ7 ዓመት ልጅ ነው። ይህ ህፃን በአንዳንድ ሀገራቶች ውስጥ አንዳንድ ሰዎች ውሃ ለመቅዳት ብዙ መንገድ ይሄዳሉ። በውሃ ማምጣት ምክንያትም ትምህርት እንደሚያመልጣቸው ሲሰማ በጣም ይከፋል። ደስ የሚለው ነገር ግን አዝኖላቸው አልተዋቸውም። የሆነ ነገር ማድረግ አለብኝ ብሎ ቆርጦ ተነሳ። ልጁ በጣም ቀላል በሆነ መንገድ እርዳታ ማሰባሰብ ጀመረ። ለምሳሌ የቤተሰብ አባላትን በመጠየቅ ከሰፈር ጓደኞችና ከትምህርት ቤት ጓደኞቹ እርዳታ ማሰባሰብን ያዘ። ቀስ በቀስ ብሩ ተሰባስቦ በአንዲት የአፍሪካ ድሃ መንደር ላይ ንጹህ የጉድጓድ ውሃ ለመቆፈር ወይም ደግሞ ለመገንባት በቂ የሆነ ገንዘብን አገኘ። ይህ የ7 ዓመት ህፃን ልጅ በመቶዎች የሚቆጠሩ የብዙ ሰዎችን ህይወት ቀይሯል። ሌላ ጊዜ በውሃ ፍላጎት ምክንያት ትምህርት የሚያመልጣቸው ልጆች በጊዜ ትምህርት ቤት መሄድ ችለዋል። ሌሎች ደግሞ በአቅራቢያቸው ንጹህ ውሃ ማግኘት ችለዋል። ልጆች እናንተም ከምታስቡት በላይ ሰዎችን ልትረዱ ትችላላችሁ። በትንሽ ነገር ብዙ ነገርን ማሳካት ይቻላል። ውደስና ልጆች ለዛሬ ዘገጀሁላችሁ ፕሮግራም ይህንን ይመስል ነበር። በቀጣይ ሳምንት እስክንገናኝ ድረስ ቻው ቻው ልጆች። ረመዳን ከሪም